አምስት የዓለማችን ሀብታም አክተሮች። አንደኛ ታይለር ፔሪ፣ የሀብት መጠን 1.4 ቢሊዮን ዶላር። ታይለር ፔሪ አሜሪካዊ ተዋናይ፣ ጸሐፊ፣ ፕሮዲውሰር እና ዳይሬክተር ሲሆን በተለይ ማዲያ በተባለችው ታዋቂ ገጸ ባህሪ ነው ዓለም አቀፍ ዝናን ያገኘው። የእሱ የተገመተው የግል ሀብት ከ1.4 ቢሊዮን ዶላር በላይ እንደሆነ ፎርብስ አሳውቋል። ከቲያትር ወደ ሆሊውድ። ፔሪ ስራውን በ1990ዎቹ በቲያትር መድረክ ጀመረ። የራሱን ተውኔቶች ይጽፍ ያዘጋጅና ራሱ የሚተውነው ነበር። በተለይ ማዲያ የተባለው ገጸ ባህሪ በተመልካች ዘንድ እጅግ የተወዳጅ ሆነች። ከዚያም የቲያትር ስኬቱን ወደ ፊልም አስገባ። ዲያር ኦፍ ኤ ማድ ብላክ ውመን በ2005 በመልቀቅ በጣም ጥሩ የቦክስ ኦፊስ ውጤት አሳየ። ፊልሙ 5.5 ሚሊዮን ዶላር በጀት ተሰርቶ በቲያትር ቤት 50 ሚሊዮን ዶላር በላይ አገኘ። ማዲያ የሀብቱ ትልቅ መሰረት። ማዲያ የታይለር ፔሪ በጣም የታወቀች ገጸ ባህሪ ናት። ፔሪ ራሱ በመጫወት የፈጠራት ይቺ ገጸ ባህሪ ከቲያትር ወደ ፊልም በማሸጋገር ትልቅ የንግድ ስኬት አመጣች። ፎርብስ እንደሚለው የማዲያ ፍራንቻይዝ 660 ሚሊዮን ዶላር በላይ የቦክስ ኦፊስ ገቢ አስገኝቷል። በ2019 ፔሪ ታይለር ፔሪ ስቱዲዮን በአትላንታ ከፈተ። ስቱዲዮ ወደ 330 ኤከርስ የሚጠጋ ሰፊ ቦታ ላይ የተገነባ ሲሆን 12 ሳውንድ ስቴጆች አሉት። ከፊልምና ቴሌቪዥን ምርቶች በተጨማሪ የተለያዩ ትልልቅ የፊልም ማስመሰያ ቦታዎችም አሉት። ታይለር ፔሪ ከሌሎች የሆሊውድ ተዋናዮች በጣም የሚለየው የፈጠራ ስራዎቹን ባለቤትነት ለመያዝ መሞከሩ ነው። ፎርብስ እንደሚገልጸው ፔሪ የፈጠራቸውን ይዘቶች 100% ባለቤቱ ነው። ይህም ከፊልምና ከቲቪ ስራዎች የሚመጣውን ገቢ በረጅም ጊዜ ለመጠቀም እጅግ አግዞታል። ከ2005 እስከ 2026 ድረስ ከ1.4 ቢሊዮን ዶላር ፐርቴክስ ኢንካም ከመዝናኛ ስራዎች አግኝቷል። የ1.4 ቢሊዮን ሀብቱ ከየት መጣ? ፊልሞች፣ የቲቪ ሾዎች፣ ሚዲያ ፍራንቻይዝ፣ ታይለር ፔሪ ስቱዲዮ፣ የፊልምና የቲቪ ሴት ባለቤትነት፣ የመዝናኛ ንግድ ስምምነቶች፣ ሪል ስቴት። በአሁኑ የፎርብስ መረጃ መሰረት የታይለር ፔሪ ሀብት 1.4 ቢሊዮን ነው እና የፎርብስ የሀብቱ ዋና ምንጭ ሙቪ፣ ቴሌቪዥን፣ ሰልፍ ሜድ ብሎ ይገልጸዋል። 2 አርኖልድ ሻዥንገር 1.2 ቢሊዮን ዶላር። ከኦስትሪያ የተነሳ ወጣት። አርኖልድ ሻዥንገር በኦስትሪያ ተወለደ። በድህነት የተቀላቀለ የልጅነት ህይወት ነበረው፣ ግን በወጣትነቱ ከፍተኛ ህልም ነበረው። የቦዲ ቢልዲንግ ስፖርትን በመከተል ራሱን በጣም በጥንካሬ አሰለጠነ። ፎርብስ እንደሚገልጸው በቦዲ ቢልዲንግ እና በጡብ መስራት ያገኘው ተጨማሪ ገንዘብ በመጠቀም ከፊልም ኮከብ ከመሆን በፊት እንኳን የአፓርታማ ህንፃዎች መግዛት ጀምሮ ነበር። ቦዲ ቢልዲንግ የተሰራ ስም። አርኖልድ በቦዲ ቢልዲንግ ዓለም ውስጥ ታላቅ ስኬት አገኘ። ሚስተር ኦሎምፒያ የተባለውን የዓለም ታዋቂ የቦዲ ቢልዲንግ ውድድር ብዙ ጊዜ አሸነፈ። ይህ የሰጠው ዝና በኋላ ወደ ሆሊውድ ለመግባት ትልቅ መንገድ ከፈተለት። በ1980ዎቹ አርኖልድ በሆሊውድ ውስጥ እጅግ ታዋቂ ሆነ። በተለይ ዘ ተርሚኔተር የተባለው ፊልም ስሙን በዓለም ዙሪያ አስተዋወቀው። ከዚያ ተርሚኔተር 2፣ ፕሬዲተር፣ ቶታል ሪካል፣ ኮማንዶ እና ሌሎች ታላላቅ ፊልሞች ላይም ተዋናዩ። ፎርብስ እንደሚገልጸው አርኖልድ ከፊልሞች ብቻ ከ500 ሚሊዮን ዶላር በላይ በግብርና ክፍያዎች በፊት በደሞዝና በፕሮፊት ሼሪንግ ስምምነቶች አግኝቷል። ሪል ስቴት የሀብቱ ትልቁ ምንጭ። የሻዥንገር የሀብት ሚስጥር ከፊልም በፊት የጀመረው ሪል ስቴት ኢንቨስትመንት ነው። በወጣትነቱ በካሊፎርኒያ የንግድ ሪል ስቴት ገዝቶ በማሳደግ ላይ ያለውን ንብረት በመጠቀም ሀብቱን አሳድጓል። የእሱ የንግድ ሪል ስቴት ንብረቶች ከ20 ሚሊዮን ዶላር በላይ እንደሚያወጡ ይገለጻል። ከአርኖልድ በጣም አስደናቂ የኢንቨስትመንት ታሪኮች አንዱ ዲሜንሽናል ፋውንድ አድቬርስ ወይም ዲኤፍኤ ውስጥ ያደረገው የመጀመሪያ ኢንቨስትመንት ነው። በ1996 የቢሊዮነሩ ዳቪድ ቦዝ ኩባንያ ገና ወደ 12 ሚሊዮን ዶላር የሚጠጋ ንብረት ሲያስተዳድር አርኖልድ የሚኖሪቲ ስቴክ ገዛ። ዛሬ ዲኤፍኤን ከ1 ትሪሊዮን በላይ የሚጠጋ ንብረት ያስተዳድራል። ይህ ኢንቨስትመንት የአርኖልድ ሀብት በጣም እንዲያድግ ካገዙ ውሳኔዎች አንዱ ነው። አርኖልድ ገንዘቡን በአንድ ቦታ ብቻ አላስቀመጠም። ከሚያደርጋቸው ኢንቨስትመንቶች መካከል ኢስተርን ታውን ሴንተር የተባለ የኮሎምቦስ ኦዮ የገበያ ማዕከል፣ ዋልድፎር አስቶር በሎስ አንጀለስ ያለው የሆቴል ኢንቨስትመንት፣ ካሊፎርኒያ ሪል ስቴት፣ የኩባንያዎች የኢኳል ድርሻ፣ ኦኤኬ ፕሮዳክሽን፣ ፊትነስ ፐብሊኬሽን አይኤንሲ፣ ፓምፒንግ አይረን አሜሪካን። ከተዋናይነት ወደ ፖለቲካ። አርኖልድ በ2003 የካሊፎርኒያ ገዢ ሆኖ እስከ 2011 ድረስ በዚያ ስራ ቆየ። ስለዚህ ስኬቱ በሆሊውድ ብቻ አልተወሰነም፣ በፖለቲካም ትልቅ ስም ገንብቷል። በአጭሩ ቦዲ ቢልዲንግ የመጀመሪያ ገንዘብ፣ ሪል ስቴት፣ ሆሊውድ፣ ኢንቨስትመንት፣ ቢዝነስ 1.2 ቢሊዮን ዶላር በላይ እንዲያገኝ ረድቶታል። ሶስተኛ ጄሪ ሴንፊልድ 1.1 ቢሊዮን ዶላር። ጄሪ ሴንፊልድ አሜሪካዊ ኮሜዲያ፣ ተዋናይ፣ ጸሐፊና ፕሮዲውሰር ነው። በተለይ ከሌሪ ዴቪድ ጋር የፈጠረው ሲንፊልድ የተባለው የ1990ዎቹ ታዋቂ ሲትኮም የሀብቱ ዋና መሰረት ነው።
ስታንዳፕ ኮሜዲ የጀመረበት። ጄሪ ሲንፊልድ በመጀመሪያ ዝናውን ያገኘው በስታንዳፕ ኮሜዲ ነው። በመድረክ ላይ የዕለት ተዕለት ህይወትን ቀላልና አስቂኝ በሆነ መንገድ በመተረክ ታዋቂ ነው። በኋላ ይህ ዝና ወደ ቴሌቪዥን አመራው። ከሌሪ ዴቪድ ጋር የፈጠረው ሲንፊልድ ለ9 ወቅቶች በኤንቢሲ ተሰራጭቶ በዓለም ዙሪያ እጅግ ታዋቂ ሆነ። አስደናቂው ነገር ግን በተከታታዩ በ1998 ከተጠናቀቀ በኋላም ጄሪ ከሱ ገንዘብ ማግኘቱን አላቆመም። የሲንፊልድ ትልቁ የሀብት ሚስጥር ሲንዳክሽን ነው። ይህ ማለት የቀድሞ የቲቪ ክፍሎች እንደገና ለቴሌቪዥን ጣቢያዎችና ለስትሪሚንግ ፕላትፎርም ሲሸጡ ባለመብቶቹ ገቢ ማግኘታቸው ነው። ፎርብስ እንደሚለው ጄሪ ሲንፊልድ እና ሌሪ ዴቪድ እያንዳንዳቸው የሲንፊልድ የሲንዳክሽን ገቢ 15% እንደሚያገኙ ተዘግቧል። በ2021 ኔትፍሊክስ ሲንፊልድ የዓለም አቀፍ ስትሪሚንግ መብቶችን አግኝቷል። ፎርብስ እንደሚለው የዚህ ስምምነት ዋጋ ከ500 ሚሊዮን ዶላር በላይ። ይህ ጄሪ ከቀድሞ ስራው እንኳን ከብዙ ዓመታት በኋላ ትልቅ ገቢ ማግኘት እንደሚችል ያሳያል። ጄሪ ከሲንፊልድ በኋላ በዓለም ዙሪያ ስታንዳፕ ኮሜዲ ትርኢቶችን ማቅረብ ቀጥሏል። በተጨማሪ ኔትፍሊክስ ላይ የኮሜዲ ስፔሻል ሰርቷል። ፎርብስ እንደሚገልጸውም ከቲቪ ትርኢቶች፣ ቱሪንግ እና ሌሎች የመዝናኛ ስራዎችም ጥሩ ገቢ ያገኛል። ጄሪ የፈጠረው ኮሜዲን ኢንካር ጌቲንግ ኮፊ የተባለውን ትርኢትም ለሀብቱ አስተዋጽኦ አድርጓል። ትርኢቱ በመጀመሪያ ክሬክል ላይ ታይቶ በኋላ ኔትፍሊክስ ወደ መድረኩ አመጣው። ጄሪ በቢ ሙቪ እና አንፎርስተብል የመሳሰሉ ፕሮጀክቶችም ተሳትፏል። በአጭሩ የ1.1 ቢሊዮን ዶላር ሀብቱ ከየት መጣ? ስታንዳፕ ኮሜዲ፣ ሲንፊልድ፣ ሲንዳክሽን፣ ኔትፍሊክስ፣ ሙቪ ቲቪ፣ ኮሜዲ ቱር ከ1.1 ቢሊዮን ዶላር በላይ እንዲያገኝ ረድቶታል። አራተኛ ሻሮክ ካን። ሻሮክ ካን ኤስአርኬ የህንድ ታዋቂ ተዋናይ፣ ፕሮዲሰር፣ ኢንቨስተር ነው። ኪንግ ካን ተብሎም ይጠራል። የሀብቱ ምንጭም በግምት በብዙ ቦታዎች የተለያየ ቢሆንም ግን ከ1.1 ቢሊዮን እስከ 1.4 ቢሊዮን ዶላር ይገመታል። ሻሮክ ካን በህንድ የፊልም ኢንዱስትሪ ከታወቁ ተዋናዮች አንዱ ነው። ዴልዊ ዱሌሃሊ ጃይ፣ ኩች ኩቹ ታሂ፣ ማይ ኔም ኢዝ ካን፣ ቼኒ የመሳሰሉትን ፊልሞች ሰርቷል። የእነሱ ዝናም በዓለም አቀፍ ደረጃም አሳድጓል። ፎርብስ በ2017 በፊልም ደሞዝ፣ የፊልም ትርፍ ድርሻና ማስታወቂያዎች ትልቅ ገቢ እንደሚያገኝ ገልጾም ነበር። የሲአርኬ የሀብት ምንጭ ፊልም ላይ መተወን ብቻ አይደለም። ከባለቤቱ ጉሪያ ካን ጋር ሬድ ቺልስ ኢንተርቴይንመንትን መስርቷል። ኩባንያው ፊልሞችን በማምረት በቪኤፍኤክስ እና በመዝናኛ ዘርፍ ይሰራል። ይህም ኤስአርኬ ተዋናይ ብቻ ሳይሆን የይዘት ባለቤትና አምራች እንዲሆን አስችሎታል። ሌላው ትልቅ የሀብት ምንጩ ኮልጌት ክራይት ሪደርስ ኬኬአር ነው። ኤስአርኬ የአይፒኤል ቡድን ባለቤት ከሆኑት አካላት አንዱ ነው። ፎርብስ በ2022 የኬኬአር የቡድን ዋጋን 1.1 ቢሊዮን ገምቶ ነበር እና ቡድኑ ከሻሮክ ካን ጋር አያይዞታል። ይህ ማለት ኤስአርኬ ከፊልም ወጪ የስፖርት ንግድ ውስጥም ትልቅ ኢንቨስትመንት አለው ማለት ነው። ኤስአርኬ ከፊልም ደሞዝ በተጨማሪ የቲቪ ፕሮግራሞችን በማስተናገድ እና ከትልቅ ብራንዶች ጋር በማስታወቂያ ውሎች ትልቅ ገቢ አግኝቷል። ኤስአርኬ በብዙ ፊልሞች ቋሚ ደሞዝ ብቻ አይቀበልም፣ አንዳንድ ጊዜ የፊልሙን ትርፍ ድርሻም ይወስዳል። ኤስአርኬ በሙምባይ በሚገኘው ማንታ ተብሎ በሚጠራው ታዋቂ ቤት ባለቤት ነው። በዱባይም ታዋቂ የሆነ የግል መኖሪያ ንብረት አለው። ታላቅ የሀብቱ ምስጢር ኤስአርኬ እንደ ተዋናይ ገንዘብ አግኝቶ ብቻ አልቆየም። ገንዘቡን ወደ ኩባንያ፣ የፊልም ምርት፣ ቪኤፍኤክስ እና የክሪቤት ቡድን አዞረ። ከነዚህና ከሌሎችም ካገኛቸው ብሮች አንድ ላይ ወደ 1 ቢሊዮን ዶላር ከሚጠጋ ባለሀብቶች አንዱ ሆነ። አምስተኛ ዳዊን ወይም ዘ ሮክ ጆንሰን ወደ 800 ሚሊዮን ዶላር። ዘ ሮክ ከደብሊው የትግል መድረክ ተነስቶ ወደ ሆሊውድ ከፍተኛ ደረጃ የደረሰ ተዋናይ፣ ፕሮዲውሰር፣ ኢንተርፕረነር ነው። የሱ ኔትወርዝ ግምቶች በምንጮች መካከል ይለያያሉ። ከ800 ሚሊዮን ዶላር በላይ እንደሆነ ግን የታወቀ ነው። ድዌይን ጆንሰን በመጀመሪያ በደብሊው ዘ ሮክ ስም ተወዳጅ ሆነ። የሱ የተለየ መናገር ችሎታ፣ የመድረክ ባህሪ እና የትግል ችሎታ በጣም ብዙ ደጋፊዎችን አፈራለት። ይህና በኋላ ወደ ሆሊውድ ለመግባት ትልቅ መሰረት ሆነለት። ዘ ሮክ ከደብሊው በኋላ በብዙ ታላላቅ ፊልሞች ላይ ተወነ። ዘ ሙሚ ሪተርስ፣ ፋስት ኤንድ ፊውሪየስ ፍራንቻይዝ፣ ጁማንጂ፣ ሞና፣ ሳን አንድሪ፣ ብላክ አዳም፣ ጃንግል ክራይስ። በተለይ ፋስት ኤንድ ፊውሪየስ እና ጁማንጂ የእሱን የሆሊውድ ዝና በጣም አሳድገዋል። ዘ ሮክ ከሆሊውድ በጣም ከፍተኛ ክፍያ ከሚያገኙ ተዋናዮች አንዱ ነው። በአንዳንድ ፕሮጀክቶች ቋሚ ደሞዝ ብቻ ሳይሆን የፊልሙ ትርፍ ድርሻና የፕሮዲውሰሪም ክፍያ ያገኛል። ዘ ሮክ ከዳኒ ጋሪክ ጋራ 7 ቦክስ ፕሮዳክሽን የተባለ የፊልምና የቲቪ ፕሮጀክት ኩባንያም መስርቷል። ይህ በጣም ወሳኝ ነገር ነው፣ ምክንያቱም ዘ ሮክ ተዋናይ ብቻ ሳይሆን የፕሮጀክቶች አምራችና የንግድ ባለቤት እንዲሆን አስችሎታል። ከትልቅ የንግድ ስራዎች አንዱ ቴርማና ቲዩካሊ ነው። ዘ ሮክ ይህን የቲዩካሊ ብራንድ በ2019 ጀመረ።
ብራንዱ በጣም በፍጥነት በመስፋፋት ታዋቂ ሆነ። ይህም ዘሮክ የራሱን ዝና ወደ ኮንሱመር ብራንድ በመቀየር እንዴት ገንዘብ ማፍራት እንደቻለ ያሳያል። ዘሮክ ከአንደር አርሞር ጋር በመስራት ፕሮጀክት ሮክ የተባለ የፊትነስ ምርትም መስመር ፈጠረ። ይህም የእሱን ስም ከፊልምና WWE ውጪ ወደ ስፖርት ልብስና ፊትነስ ገበያ አስገባው። ዘሮክ ከተለያዩ ኮንሱመር ብራንድ ጋር በመስራት የራሱን ስም እንደ ብራንድም ተጠቅሟል። እሱ የሚያሳየው ዋና ስልት ራስን እንደ ተዋናይ ብቻ አትመልከት፣ ስምህን ወደ ብራንድ ቀይር የሚል ነው። ዘሮክ በኢንስታግራም እና በሌሎች ሶሻል ሚዲያ ላይ በጣም ብዙ ተከታዮች አሉት። ይህ ትልቅ የግል ብራንድ እንዲገነባም አስችሎታል። ብዙ ኩባንያዎችም ከሱ ጋር ማስታወቂያ ይሰራሉ። በአጠቃላይ ዘሮክ ሀብቱን የሰበሰበው ከፊልም ሳይሆን ከብዙ ቢዝነሶች ነው። WWE፣ ሆሊውድ፣ ዘቨንፖክ ፕሮዳክሽን፣ ቴርማና፣ ፕሮጀክት ሮክ፣ ብራንድ ዲልስ፣ ኢንቨስትመንት እንዲሁም ከተለያዩ ቢዝነሶች። ስለዚህ ዘሮክ የበለጸገው በተዋናያነት ብቻ አይደለም። ትልቁ ስልቱ የራሱን ዝና ወደ ኩባንያዎች፣ ብራንዶችና የንግድ ድርሻዎች መቀየሩ ነው። ከኛ አገር አርቲስቶችስ ማን ነው ስሙን በደንብ ብራንድ ላይ ያቆየው የሰራበት? ስለተከታተላችሁኝ አመሰግናለሁ። ኮመንት ላይ አስቀምጡ።